በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አስቀድሞ የተከበራችሁ በዚህ ቦታ ላይ ከአዲሶቹ ተሿሚዎቹ ሊቃነ ጳጳሳትና ሿሚዎችን አዲሶቹ ተሿሚዎች ኤጲስቆጶሳትና ሿሚዎቹ ሊቃነ ጳጳሳትን በመወከል በመንሰጠው መግለጫ ላይ ስለተገኛችሁ ከልብ እናመሰግናለን። እንግዲህ እኔ ኃይለ ሚካኤል ታደሰ ባላለው የአዲሶቹ ተሿሚዎች ኤጲስቆጶሳትና ሊቃነ ጳጳሳት ቃል አቀባይ ነኝ። እንግዲህ በመጀመሪያ ሐሳባችንን የምንገልጸው በትናንትናው ዕለት ሲኖዶሱ በተሾሙ ኤጲስቆጶሳትና በሿሚዎቻቸው ሊቃነ ጳጳሳት ላይ የሰጠው ውሳኔ ወይም ያስተላለፈው መግለጫ አለ። ያን መግለጫ በሚሰጥበት ጊዜ ሲኖዶሱ ከቤተክርስቲያን የሥርዓት ወይም የቀኖና መጻሕፍት ያጣቀሳቸው የተለያዩ ድንጋጌዎች አሉ። እነዛ ድንጋጌዎች እንዴት ይታያሉ የሚለውን ካየን በኋላ ለውሳኔው እንደ መነሻነት ያገለገሉ ፍሬ ነገሮችና ሲኖዶሱ የደረሰባቸው ድምዳሜዎችን እንዴት እንመለከታለን የሚለውን ወደ መመልከት እንሸጋገራለን። በመጀመሪያ እንግዲህ ከሥርዓትና ከቀኖና መጻሕፍቱ ወይም ከቤተ ክርስቲያን አንጻር የተደረሰባቸውን ድምዳሜዎች እንመለከታለን። በመጀመሪያ የተጠቀሰው ሲመቱ ወይም ደግሞ ሹመቱ ከቀኖና የወጣ ለመሆኑ በሶስተኛው ቀለሜንጦስ የተጠቀሰው ያለ ፈቃድ በየአውራጃው ያሉ ኤጲስቆጶሳት ምንም እንዳይሰሩና አንድ ልብ አሳቢና እንደ አንድ ቃል ተናጋሪ ሆነው እንዲኖሩ የሚደነግገው ነው። እንግዲህ በዚህ መሰረት ነው የሚለው የሲኖዶሱ ውሳኔ ያለ ቅዱስ ሲኖዶሱ ፈቃድና እውቅና የኤጲስቆጶሳቱ መሾማቸው አሁን ከጠቀስኩት የሶስተኛው ቀለሜንጦስ ድንጋጌ ጋር ይቃረናል የሚል ነገር ነው ያነሳው ያለው። ይሁን እንጂ አሁን የተሾመው ሹመት በሊቃነ ጳጳሳት እውቅናና ፈቃድ የተደረገ ነው። እነዚህ ሊቃነ ጳጳሳት ደግሞ በራሱ በሲኖዶሱ የተሾሙ ሁሩ ወመሃሩ ተብሎ ስልጣን የተሰጣቸው በአንብሮተ እድ ደግሞ እነሱን ጭምር እንዲተኩ ስልጣን የተሰጣቸው አባቶች ናቸው። ስለዚህ ያለ ፈቃድ የተደረገ ነገር የለም። ይልቁንም ቤተክርስቲያን አንድ ጊዜ ስትሾማቸው በሰጠቻቸው ፈቃድ ላይ በመመስረት እነዚህን ኤጲስቆጶሳት መሾማቸው ተገቢ የሆነና የሚያስመሰግን መሆን ነበረበት። ሌላኛው 44ኛው ምዕራፍ ቀለሜንጦስ በሚደነግገው መሰረት የማይገባ ስራ የሰሩ ኤጲስቆጶሳት ስራቸው እንደሚለወጥና ሌላ ትእዛዝም እንደሚታዘዝ ይደነግጋል። በዚህ መሰረት እነዚህ ሊቃነ ጳጳሳት የሾሟቸው ሹመት መሻር አለበት የሚል አቋም ነው የያዙት። የማይገባ ስራ የትኛው ነው? በሁሉም ቋንቋ ማስተማር የሚችሉ ሁሉንም የኢትዮጵያ ብሔር ብሔረሰቦችን መስበክ የሚችሉ ማገልገል የሚችሉ ኤጲስቆጶሳትን መሾም እንደውም በሐዋርያዊ ተልእኮ ውስጥ የሚገባ ስራ ነው። ቤተክርስቲያንና የቤተክርስቲያን አባቶች በተለይም ደግሞ መንጋውን ጠብቁ፣ በጎችን ጠብቁ፣ ግልገሎችን ጠብቁ፣ ጠቦቶችን ጠብቁ የሚል አደራ የተሰጣቸው ሊቃነ ጳጳሳት ይሄን ከሁሉም በላይ መወጣት ስላለባቸው የማይገባ ስራ ሰርቷል የሚያስብለን የአሁኑን ድንጋጌ የሚያሟላ ድርጊት የለም። ሶስተኛው በዕብራውያን ምዕራፍ 5:4 ላይ እንደ አሮን በእግዚአብሔር ከተጠራ በቀር ማንም ለራሱ ክብርን የሚወስድ የለም የሚለውም ጥቅስ ተጠቅሶ እኚህ አባቶች ለራሳቸው ክብርን እንደወሰዱ ተደርጎ የተሰጠ ውሳኔ አለ። በፍጹም ለራሳቸው የወሰዱት ክብር የለም። እነዚህ ሊቃነ ጳጳሳት ሲኖዶሱም አልካደም በሲኖዶሱ ለመሾማቸው። ስለዚህ የማይገባቸውን ክብር አልወሰዱም። እንደገና ደግሞ በፍትሐ ነገሥቱ ላይ በግልጽ በተደነገገው መሰረት 3 ሊቃነ ጳጳሳት 3 ከሌለ ራሱ 2 ሊቃነ ጳጳሳት ኤጲስቆጶሳትን መሾም እንደሚችሉ በግልጽ ደንግጓል። ስለዚህ የሌላቸውን ክብር አልፈለጉም፣ የሌላቸውንም ስልጣን አልተጠቀሙም። ባላቸው ስልጣንና ሲኖዶሱ በትክክልም በሰጣቸው ክብር በመጠቀም ነው ይህንን ሹመት ያከናወኑት። በመሆኑም ከዚህ የመጽሐፍ ቅዱስ ጥቅስ አንጻርም ስህተት ነው የተባለው ድርጊት ውሃ የሚቋጥር አይደለም። አራተኛው ነጥብ በሶስተኛ ቀለሜንጦስ ላይ ኤጲስቆጶስ የሀገሩ ሰዎች ፈቅደውለት እንዲሁም የሀገሩ ጳጳስ ፈቅዶለት እንደሚሾም ተደንግጓል። በዚህም ጉዳይ የሀገሩ ሰዎች የፈቀዱላቸው አባቶች ናቸው የተሾሙት። በሚገርማችሁ ሁኔታ አሁን የተሾሙ አባቶች ከኢትዮጵያ ብሔር ብሔረሰቦች እውቅና ያላቸው ናቸው። የኢትዮጵያን ሕዝብ ቋንቋ መናገር የሚችሉ ናቸው። በብዙ ቋንቋ በብዙ ልሳን ማስተማር ማገልገል የሚችሉ ናቸው። ስለዚህ ከሕዝቡ ውስጥ የወጡ ናቸው። ከሕዝቡ እቅፍ የወጡ በሕዝቡ መካከል የነበሩ ሕዝቡን ሲያገለግሉ የነበሩ ናቸው። ስለዚህ ቋንቋውን የሚናገር ሕዝብ በትክክልም ፈቅዶላቸዋል ማለት እንችላለን። ከዚህም ባሻገር ለቅዱስ ሲኖዶሱ በተደጋጋሚ ሕዝብ ጳጳስ እንዲሾም በተደጋጋሚ ጥያቄ ቢያቀርብም ቅዱስ ሲኖዶሱ የሁሉን ቋንቋ የሚናገሩ አካላትን ለመሾም ምንም አይነት እርምጃ አልወሰደም።
ስለዚህ ህዝቡ ጳጳስ ይሾምልኝ ብሎ በሚጠይቅበት ሰዓት ፈቃደኝነቱን አሳይቷል። ከዚህም ባሻገር እነዚህ ጳጳሳት ወይም ኤጲስቆጶሳት በሚሾሙበት ጊዜ ህዝቡ ሙሉ በሙሉ በተለያዩ መንገዶች በሚዲያም መደበኛም በሆነ መልኩ ድጋፉንና ደስታውን ሲገልጽ ነበር። ከዚህም በኋላ በተጨባጭ የምናየው በእውነት በትክክል የምናዳምጠው ከሆነ የህዝቡ ፈቃድ በእነዚህ ኤጲስቆጶሳት ሹመት ውስጥ እንዳለ ነው። እንግዲህ ሌላ የጳጳሱ ፈቃድ ያስፈልጋል የሚል ነገር ነው። ጳጳስ አይደለም 3 ሊቃነ ጳጳሶች ፈቅደዋል። አንድ ጳጳስ አይደለም። በሚገርማችሁ ሁኔታ ማለት ነው 3ቱ ሊቃነ ጳጳሳት ፈቃደኛ ሆነው እነዚህ ኤጲስቆጶሳት እንዲሾሙ በደነገጉበት ሁኔታ የጳጳሱ ፈቃድ አልተገኘም፣ የህዝቡ ፈቃድ አልተገኘም የሚያስብለን ነገር የለም። ወይስ የትኛው ህዝብ ነበር መፍቀድ የነበረበት? የትኛው ማህበረሰብ መምጣት ነበረበት? ህዝብ ካልን ቋንቋውን የሚናገሩለት በእርሱ አብራክ የነበሩ ብዙ አካላት ይሄን ሹመት እየደገፉ ከሆነ ሌላ ህዝብ የምንፈልግበት አግባብ አልታየኝም። ሌላ አሁንም ከሶስተኛው ቀለሜንጦስ ቢገኙ 3 ባይገኙ 2 ሆነው ሹመቱን ያከናውኑ የሚል ድንጋጌም ተጠቅሷል። ይሄ ድንጋጌ እንደውም የኛን ሹመት የሚደግፍ ነው እንጂ ከኛ ድርጊት ጋር የሚቃረን አይደለም። የኛን ሹመት ስል የብፁዓን ሊቃነ ጳጳሳትን ሹመት የሚደግፍ ነው ለማለት ፈልጌ ነው። ስለዚህ ይሄን የሚደግፍ ከሆነ የነዚህ አባቶች ሹመት ምንድነው ታዲያ ይሄን ድንጋጌ በዚህ ቦታ ላይ ማንሳት ያስፈልገበት ምክንያት? 2 ብቻ አይደለም እኮ 3 ሊቃነ ጳጳሳት ተሞልቷል። 3ቱ ሊቃነ ጳጳሳት ደግሞ ኤጲስቆጶሳትን ፍትሐ ነገሥቱ ላይ በተደነገገው መሰረት ሹሟል። ሌላኛው 318ቱ ሊቃውንት በኒቂያ በጻፉት ቀኖናም በተመሳሳይ ለኤጲስቆጶስነት ሹመት የሀገሩ ሰዎችና ሊቀ ጳጳሳት ሊፈቅዱለት ይገባል ይላል። ፈቅደውለታል እኮ ነው እያልን ያለ ነው። ከየትኛውም ክልል ያለ ነዋሪ የነዚህም ጳጳሳት ሹመት በተጨባጭ ሲፈልግ ነበር። እንደ ውሃ በጣም ለረጅም ዘመናት ተጠምቶ ነበር። አይደል የቤተክርስቲያኒቱን እምነት የሚከተሉ ከቤተክርስቲያኒቱ እምነት ውጪ ያሉ እንኳን ይሄን ሹመት ሲናፍቁ ነበር። እንዲያውም ወደዚህ ቤተክርስቲያን ለመምጣት የሚናፍቁና የሚጓጉ አካላት ጭምር የሚፈልጉት ነው። ስለዚህ ያለ እምነት ልዩነት ሁሉም ብሔር ብሔረሰቦች በዚች ሀገር ላይ ይሄንን ሹመት ይደግፉታል። ስለዚህ እኔ የትኛውን ህዝብ ልናመጣ እንደፈለግን አይገባኝም፣ ወይም ደግሞ ምን አይነት ህዝብ እየፈለግን እንደሆነ አይገባኝም። ህዝብ ማለት የተለያየ ቋንቋ የሚናገር የተለያየ ባህል ያለው በዚህ ሀገር በኢትዮጵያ ያለ ከሆነ የኢትዮጵያ ህዝብ አሁን በምላችሁ ልክ ፈቃደኝነቱ አለው። የሊቀ ጳጳስ ፈቃድ ከሆነ ደግሞ አንድ ሊቀ ጳጳስ አይደለም 3 ሊቃነ ጳጳሳት ፈቅደዋል በሚለው እንዲያዝልን እፈልጋለሁ። ሌላ 318ቱ ሊቃውንት በኒቂያ በጻፉት ቀኖናም በተመሳሳይ ለኤጲስቆጶስነት ሹመት የሀገሩ ሰዎችና ሊቀ ጳጳሳት ሊፈቅዱለት እንደሚገባ የተናገሩትም በድጋሚ ተጠቅሷል። አሁን ካነሳሁት የተለየ ነጥብ ስለሌለ በዚሁ ልለፈው። ሌላኛው ምን የሚል ነገር አንስቷል እንደ ጥፋት ወይም ደግሞ የተጣሰ ህግ ብለው ያነሱት ማንም ሳይፈቅድለት ወደ ንጉሱ እንዳይሄድ የቤተ ክርስቲያን ስርዓት መጻፍ ይከለክላል የሚል ነገር ተነስቷል። ኤጲስቆጶሳትን መሾም እኮ ወደ ንጉሱ መሄድ አይደለም እኮ። ቤተክርስቲያንን የሚያገለግሉ በሁሉም ቋንቋ የሚናገሩ አባቶችን መሾም ነው እንጂ ወደ ንጉሱ መሄድ አይደለም። ወደ ንጉሱ መሄድ የሚሉ ድንጋጌ በዚህ ቦታ ላይ ለምን እንዳስፈለገ አልገባኝም። አሁን እያደረግን ያለነው እኛ ቤተክርስቲያንና መንግስት የተለያዩ አካላት ናቸው። ይሄ በደርግ ህገ መንግስት ከተደነገገ ቆይቷል። አሁን ባለው ህገ መንግስት ቤተክርስቲያንና መንግስት የተለያዩ ናቸው። መንግስት በቤተክርስቲያን ጉዳይ ወይም በሃይማኖት ጉዳይ ጣልቃ አይገባም። ሃይማኖትም ደግሞ በመንግስት ጉዳይ ወይም በፖለቲካ ጉዳይ ጣልቃ አትገባም። ስለዚህ ወደ መንግስት ወይም ወደ ንጉስ የምንሄድበት አግባብ አልታየኝም። በመሰረቱ አሁን ያለው ስርዓት ንጉሳዊ ስርዓትም አይደለም። በዚህ አጋጣሚ ላስታውሳችሁ የምወደው ማለት ነው አሁን ያለው መንግስት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ይባላል። የኢትዮጵያ ፌዴራላዊ ሪፐብሊክ መሪው ደግሞ ጠቅላይ ሚኒስቴር ነው እንጂ ንጉስ አይደለም። ስያሜውም ራሱ ማለት ነው። ይሄ እንደ ቀላል የሚታይ አይደለም። በህገ መንግስቱ ላይ ያለው ስም ይሄ ነው። ንጉስ የሚል ስም በህገ መንግስቱ ላይ የለም። ጠቅላይ ሚኒስቴር የሚል ስም ነው ያለው። ያለውም ስርዓት ንጉሳዊ አይደለም ወይም ደግሞ ሰለሞናዊ አይደለም። ያለው ስርዓት ፌዴራላዊ ዴሞክራሲያዊ ስርዓት ነው። ያም ሆኖ ግን አሁንም ምንም ወደ ንጉስ የሚያስኬደን ወይም ደግሞ ወደ ጠቅላይ ሚኒስቴር የሚያስኬደን ነገር የለም። መንግስትና ሃይማኖት የተለያዩ ስለሆኑ ሹመቱ ከዛ ጋር ምንም የሚያገናኘውም ነገር የለም። እኔ ለምን ይሄ አንቀጽ እንደተዶለ ሁሉ በጣም ግራ ገብቶኛል። ሌላኛው ሰው ሁሉ ማዕረጉን ጠብቆ ይኑር የሚለውም የቀኖና ስርዓት ወይም ድንጋጌ ተጥሷል የሚል ነገር ተነስቷል። ማን ነው ታዲያ ማዕረጉን ጠብቆ ያልኖረው? እንደውም እኮ ሊቃነ ጳጳሳቱ ከተሰጣቸው ማዕረግ ውስጥ አንዱ ኤጲስቆጶሳትን የመሾም ስልጣን እኮ ነው። ሐዋርያዊ ተልእኮን ከዳር የማድረስ ስልጣን እኮ ነው። ይሄን ማዕረጋቸውን ነው የጠበቁት። ምናልባት ከዚህ በተለየ ማዕረጉን ያልጠበቀ አካል ካለ በዛ ርዕሰ ጉዳይ ላይ መነጋገር ነው እንጂ እነዚህን ኤጲስቆጶሳት የሾሙ አካላትም ሆነ የተሾሙ ኤጲስቆጶሳት ማዕረጋቸውን አልጠበቁም የሚያስብልን ነገር የለም። ሌላኛው ከህግ አንጻር የመጨረሻው ነጥብ ከህገ ቤተ ክርስቲያን አንቀጽ 16(3) 37(1) እና 18(1) አንጻርም የተሰጡ ትንታኔዎች አሉ።
በእነዚህ ትንታኔዎች ላይ የተነሱት መሰረታዊ ነጥቦች ምንድናቸው? ሹመቱን ማከናወን ያለበት ቅዱስ ሲኖዶሱ ነው። ቅዱስ ሲኖዶሱ ፍላጎት ሲኖረው ኤጲስቆጶሳትን ይሾማል እንጂ በእነዚህ 3 ሊቃነ ጳጳሳት የሚሾም ሹመት የለም የሚል ነገር ነው። አሁን ወደ መሰረታዊው ነገር እንምጣ። ሹመቱ ለምንድን ነው ያስፈለገው? ሹመቱ ያስፈለገው ሐዋርያዊ ተልእኮን ከዳር ለማድረስ ነው። ይሄ ደግሞ ከመድኃኒታችን ኢየሱስ ክርስቶስ ለሐዋርያት በግልጽ የተሰጣቸው ስልጣን ነው። ይሄንን ከዳር ለማድረስ ሲባል የተደረገው ድርጊት ከሕገ ቤተ ክርስቲያን ጋር ይቃረናል ወይስ አይቃረንም ሳይሆን መታየት ያለበት በመጀመሪያ የተደረገው ነገር ሐዋርያዊ ተልእኮን ከዳር ያደርሳል ወይስ አያደርስም የሚለው ነገር ነው። የተደረገው ነገር ከሁሉም የኢትዮጵያ ብሔር ብሔረሰቦች የተውጣጡ አባቶች ሹመት ያገኙበት ሂደት ነው። ይህ ሂደት ደግሞ በጣም የሚያስመሰግን ነው። ወይም ደግሞ ሐዋርያዊ ተልእኮን ከዳር ለማድረስ በትክክልም ሁነኛ መፍትሄ ነው። ስለዚህ አሁን ሕገ ቤተ ክርስቲያኑን ስንተረጉመው ከሕገ ቤተ ክርስቲያኑ አጠቃላይ ዓላማ አንጻር ነው እንጂ መተርጎም ያለብን ሕገ ቤተ ክርስቲያኑ ላይ ያለውን አንዷን አንቀጽ ብቻ ነጥለን ልንተረጉም አይገባም። ይህም ማለት ምን ማለት ነው? አጠቃላይ የሕገ ቤተ ክርስቲያኑ ዓላማ ሁሉም ሰው በእኩልነት የቤተ ክርስቲያንን አገልግሎት እንዲያገኝ፣ ሁሉም ሰው በቋንቋው እንዲገለገል፣ ሁሉም ሰው መንግስተ እግዚአብሔርን እንዲወርስ፣ በሁሉም ዘንድ ወንጌል ተደራሽነት እንዲኖረው ነው። ስለዚህ አንዳንድ ጊዜ በነገራችን ላይ በአባቶች መልካም ፈቃድ እኮ የቀኖና ስርዓቱም የሚሻሻልበት ጊዜ እኮ አለ። በህግም ሳይወጣ በተግባርም ስርዓቱ ሳይሟላ በብፁዓን አባቶች መልካም ፈቃድ የተለያዩ ነገሮች የሚደረጉባቸው ጊዜያት አሉ። በህግም እንደ አጠቃላይ የህግ ባለሙያዎች ልትረዱኝ ትችላላችሁ። ሰብስታንቲቭ ሎው እና ፕሮሲጀራል ሎው የሚባሉ ነገሮች አሉ። ሰብስታንቲቭ ሎው መብቶችን የሚደነግጉ ናቸው። ፕሮሲጀራል ሎዎች ደግሞ እነዚህ መብቶች ተግባራዊ የሚሆኑበትን ስርዓት የሚያመላክቱ ናቸው። አንዳንድ ጊዜ ፕሮሲጀራል ሎዎች ወይም ደግሞ የሥነ ስርዓት ህጎች መብቶችን የሚያደናቅፉበት ጊዜ ካለ ፕሮሲጀራል ህጎቹ ፍሌክሲብል መሆን መቻል አለባቸው። እውነት ለመናገር ደግሞ ፍሌክሲቢሊቲውም ሳይኖር የጣስነው የፍትሐ ነገሥት ወይም የቀኖና ወይም የስርዓት ድንጋጌ የለም። በግልጽ በፍትሐ ነገሥቱ ላይ የተደረገ የተባለውን ነገር ነው የተገበርነው። እሱም ቢሆን ግን በተለይም ከሕገ ቤተ ክርስቲያኑም አንጻር ቢሆን ዋነኛው መታየት ያለበት ዶግማው ነው። ዶግማው ደግሞ ወንጌሉ ከዳር መድረስ አለበት ነው። ሌላኛው ከቤተ ክርስቲያን ባህሪያት አንጻርም መታየት ያለበት ነገር አለ። ከቤተ ክርስቲያን ባህሪያት ውስጥ የምናየው አንደኛ ቤተ ክርስቲያን ኩላዊት ናት፣ የሁሉ ናት። የሁሉ የሆነችዋ ቤተ ክርስቲያን ደግሞ የሁሉ መሆኗ የሚገለጸው በብዙ ቋንቋ በመናገር በብዙ ባህሎች ውስጥ በመኖር የሁሉንም ኢትዮጵያ ብሔር ብሔረሰቦች ብቻ አይደለም የዓለምን ህዝቦች ሁሉ ለመድረስ በመስራት ነው ቤተ ክርስቲያን የሁሉም መሆኗ የሚረጋገጠው። ስለዚህ የነዚህ ኤጲስቆጶሳት ሹመት ቤተ ክርስቲያን የሁሉም መሆኗን ማሳያ ነው፣ ማረጋገጫችን ነው። እስካሁን ድረስ በነበረው ሁኔታ ቤተ ክርስቲያን በሆነ ቦታ ላይ ብቻ ተከትራ የነበረች 85 ሊቃነ ጳጳሳትን 85% የሚሆኑ ሊቃነ ጳጳሳትን ብንመለከት በሆነ ቦታ ላይ የተከተሩ ነበሩ። ያንን ኮምፖዚሽን ወይም ስብጥር በማስተካከል ብፁዓን አባቶችን ከሁሉም ቦታ በመመልመል የሁሉም ብሔር ብሔረሰቦችን ድምፅ ማሰማት የሚችሉ አባቶችን በሲኖዶሱ ውስጥ እንዲወከሉ ማድረግ የቤተ ክርስቲያንን ኩላዊነት ማረጋገጥ ነው። ሌላ ከቤተ ክርስቲያን አንድነት አንጻር እንደ ወንጀል የተነሳ ነገር አለ። ከሕገ ቤተ ክርስቲያንም አንጻር ልናየው ይገባል ይህንን ጉዳይ ማለት ነው። ይህ ሹመት ቤተ ክርስቲያንን አንድነት የሚከፍለው አይደለም። ሹመቱን ማውገዝ ይልቅ ቤተ ክርስቲያንን አንድነቷን ይጎዳል። ሹመቱን መቃወም ይልቅ እንደ ወንጀል መቁጠር ይልቅ ቤተ ክርስቲያንን ይጎዳል፣ አንድነቷን ይጎዳል። ይህ ሹመት እንደውም የቤተ ክርስቲያን አንድነት የሚያጸና ነው። ቤተ ክርስቲያን ደጋግሜ የምለው ነገር ምንድነው? አንድ የምትሆነው በቋንቋ አይደለም፣ በባህል አይደለም፣ በአስተምህሮ ነው። በአስተምህሮ ደረጃ እኛ አዲስ ዶግማ አላወጣንም፣ አዲስ መሰረተ ሃይማኖት አላስተማርንም። በእኛ በኩል አዲስ የሆነ ትምህርት ከአባቶቻችን ነቢያትና ሐዋርያት መሰረትነት ውጪ ያነሳነው ነገር የለም። ወንጌሉ ያው ነው፣ አስተምሮ ያው ነው፣ ዶግማው ያው ነው። ስለዚህ ይሄ በሆነበት ሁኔታ ቤተ ክርስቲያን አንድነቷ ይሸረፋል ሊባል የሚችልበት አግባብ የለም። ይልቁንም መዋቅሩም ጭምር አይሸራረፍም። ምክንያቱም የነዚህ አባቶች መምጣት ጎደሎ የነበረውን የቤተ ክርስቲያኑን የሲኖዶስ ስብጥር ከሁሉም ብሔር ብሔረሰብ አውጣቶ የተሟላና ኢትዮጵያዊ መልክ ያለው ለወደፊት ደግሞ እግዚአብሔር ከረዳን ኢትዮጵያዊ አይደለም ዓለም አቀፋዊ መልክ ጭምር ያለው ሲኖዶስ ሊኖረን ይገባል። በዚህ መልኩ ነው እንግዲህ የተሰራው። ስለዚህ ከዚህ አንጻር በሕገ ቤተ ክርስቲያንም ሆነ በፍትሐ ነገሥት በዲድስቅልያና በሌሎች የቀኖና መጻሕፍት የተጠቀሱትን በመጥቀስ በሲኖዶሱ መግለጫ ወይም ውሳኔ ላይ የተደረገው ትንታኔ አሳማኝ አይደለም። እንግዲህ በውሳኔው የተደረጉ ነገሮች በጣም እጅግ በጣም የሚያሳዝኑ ናቸው። አንደኛው ሲጀመር የውሳኔው አሰጣጥ ፓትርያርኩን አስጨንቆ ነው ውግዘቱ የተደረገው ማለት ነው። ፓትርያርኩ እንዳልፈረሙም አንዳንድ መረጃዎች አሉ።
እውነት ለመናገር ደግሞ አስተውላችሁ እንደሆነ የተለያዩ አበይት በዓላት ላይ እንደ ጥምቀት እንደ ገና እንደ ፋሲካ አይነት በዓሎች እንደ መስቀል አይነት በዓሎች ላይ መግለጫ በሚሰጡበት ጊዜ ቅዱስ ፓትርያርኩ ራሳቸው ነበር የሚያነቡት። አሁን ግን ራሳቸው ሲያነቡ አላየንም። እንዲያውም መግለጫውን አስቀድመው የተለያዩ ማህበራትና የተለያዩ ግለሰቦች በማህበራዊ ሚዲያዎቻቸው ላይ ሲለቁ አይተናል። ይሄ የሚያሳየው መግለጫው በእውነት በቅዱስ አባታችን መልካም ፈቃድ እንዳልሆነና በእውነትም ደግሞ በዛ ውስጥ ያሉ ብፁዓን አባቶች ሁሉም አባቶች ፍላጎት ነው ብለን መደምደም እንደማንችልና ጥቂት አካላት ጉዳዩን አጣድፈውት ይቺን ቤተክርስቲያን ሊያፈርሱ የሚፈልጉ አካላት የዚች ቤተክርስቲያን የውስጥ ጠላቶች ግን ወዳጆች የሚመስሉ በመቆርቆር እና የአዞ እንባ በማንባት አጣድፈው የወሰኑት ውሳኔ ነው እንጂ በእውነት የሁሉም ብፁዓን አባቶች ውሳኔ ነው የሚል እምነት የለንም። በተለይም የቅዱስ ፓትርያርኩ ፍላጎትና ፈቃድ በዚህ ውሳኔ ውስጥ የለም የሚል ሙሉ እምነት ነው ያለን። እንግዲህ በሚገርም ሁኔታ የአሁኑ ኤጲስቆጶሳት ሹመት አዲስ አይደለም፣ ድሮም ነበረ። በተለይ ደግሞ በአሁኑ ሰዓት ደግሞ አሁን ባለው ሲኖዶስ በካናዳ ላይ አንድ ኤጲስቆጶስ ተሹሟል፣ በአንድ ሊቀ ጳጳስ ማለት ነው። ሲኖዶሱ እውቅና ሰጥቷል ለዚህ። ለምንድን ነው ታዲያ አሁን ከኢትዮጵያ ብሔር ብሔረሰቦች ኤጲስቆጶሳት በሚሾሙበት ጊዜ እንደ ወንጀል ሊታይ የቻለው? ከዛ በፊትም እኮ ቤተክርስቲያኒቷ እኮ በራሷ ፓትርያርክን ሾማለች እኮ። የመጀመሪያው ፓትርያርክ በግብፅ ኦርቶዶክስ የተሾሙት ከሞቱ በኋላ እኮ ፓትርያርክ ለመሾም እኮ ወደ ግብፅ አገር እኮ አልተኬደም። እዚሁ ያሉ ጳጳሳት ናቸው ተሰብስበው ፓትርያርክን የሾሙት። ታዲያ ጳጳሳት ተሰብስበው ፓትርያርክን መሾም ከቻሉ ሊቃነ ጳጳሳት ተሰብስበው እንዴት ነው ኤጲስቆጶሳትን መሾም የማይችሉት? እናም በቤተ ክርስቲያኒቱ ትሬንድ ውስጥም የተለመደ ነው። ይሄ የቤተ ክርስቲያን አንድነት የሚከፍልም አይደለም፣ ስርዓቷንም ያጣረሰ አይደለም። የበለጠ የጎደለውንና የተጣመመውን ነገር የሚሞላና የሚያቃና ነው ማለት እንችላለን። እንግዲህ ውሳኔውን እንመልከተው። እንግዲህ እስካሁን ያየናቸው የተመሰረቱባቸውን ድንጋጌዎች የፍትሐ ነገሥትና የሌሎች የሥርዓት መጻሕፍትና እንዲሁም የሕገ ቤተ ክርስቲያን ድንጋጌዎችን ነበር ያየነው። አሁን ምንድነው ውሳኔው የሚለውን ነገር እንመልከት። አንደኛ ስልጣነ ክህነትና የማዕረግ ስማቸው እንዲወሰድ እና ለወደፊት በስማቸው በቀድሞ ስማቸው እንዲጠሩ የሚል ነው። ይሄ የግለሰብ ነፃነትንም የሚቀናቀን ነው። ስልጣነ ክህነቱ ተወሰደ ይሁን፣ የማዕረግ ስሙ ተወሰደ፣ ወደፊት ደግሞ መጀመሪያ በተሰየሙት ስማቸው እንጂ በሌላ ስም መጠራት አይችሉም ብሎ በግል ስማቸው ላይ መወሰኑ ይሄ የግለሰብ ነፃነትና መብትም ላይ ጭምር የቆመ ነው። እርግጥ ነው ወደ ምዕራባውያኑ በምትሄዱ እንደዚህ ስም ላይ ማንም ለሰው ስም መሰየም አትችልም። ስም ኔሚንግ ስም ማውጣት በራሱ የቤተሰብ አንዱ ፕሪቪሌጅ ነው። ከዛ በኋላ በስሙ ላይ መወሰን ያለበት ባለቤቱ ነው። ስለዚህ ቀድሞ በተሰየመ ስማቸው እንዲጠሩ የሚል ነው። እሺ ለምሳሌ አቡነ ዮስጣቴዎስ የቀድሞ ስማቸው አራርሳ ነበረ። አቡነ አራርሳ ቢባሉ ፈቃደኛ ናቸው? እንግዲህ አብረን የምናየው ይሆናል። ሌላ በህይወትም ሆነ በሞት ማናቸውንም መንፈሳዊ አገልግሎት እንዳያገኙም ተወስኗል። በጣም የሚገርም ነው። በህይወትም ሆነ በሞት ያ ማለት የቀብር ቦታ ጭምር መከልከልን ያጠቃልላል። ይሄ ግልጽ የሆነ የመሬት ቅርምት ነው የሚመስለው። ይሄ ግልጽ የሆነ የመሬት ወረራ ነው የሚመስለው። ይሄን መግለጫ የሰጠ የርስት አስመላሽ ኮሚቴ ቢሆን ኖሮ ብዙም አይገርመንም። ወይም ደግሞ ሌላ የፖለቲካ ፍላጎት ያለው አካል ቢሆን ኖሮ ብዙም አይገርመንም። ነገር ግን በቤተ ክርስቲያን ለዛውም እነዚህ ሰዎች በተወለዱበት ሀገር ባደጉበት መንደር የቀብር ቦታ አታገኙም ሲባሉ ለአንድ ተራ ምዕመን እንኳን የተፈቀደው መሬት በዚህ መልኩ መከልከል ፍትሐዊ ውሳኔ አይደለም። እና ሌላኛው በየሀገረ ስብከታቸውና በምድብ ቦታቸው ሌላ አባት እንዲመደብ ነው የተደረገው። በየሀገረ ስብከታቸውና በምድብ ቦታቸው ማለት ነው። ይሄም ምንድን ነው የሚመስለው? የመሬት ቅርምት ወይም ደግሞ አንድን አካባቢ ወሮ አስጨንቆ የመግዛት አይነት ነገር ነው የሚመስለው። ምክንያቱም እነዚህ አባቶች አይገቡም፣ የአካባቢውን ቋንቋ የሚናገሩ አባቶች አይገቡም፣ የአካባቢው ተወላጆች በቦታው ሊመደቡ አይገባም፣ የአካባቢው ማህበረሰብ የሚያውቃቸው አባቶች በቦታው ሊመደቡ አይገባም። ይልቁንም ሲኖዶሱ የፈለገው ባይተዋርም ይሁን ምንም ይሁን ቋንቋውንም አይወቅ፣ ከአካባቢው ማህበረሰብም ጋር ግንኙነት አይኑረው፣ እኛ የወሰንነው እንጂ አይሆንም እንደማለት ያለ ነውና ይሄ ግልጽ የሆነ የገዢነት፣ የጠቅላይነት፣ የጨቋኝነት አይነት ውሳኔ ነው እንጂ በትክክል ከአንድ መንፈሳዊ አባት የሚጠበቅ ከአንድ ቤተክርስቲያን የሚጠበቅ አይነት ውሳኔ አይደለም። እውነት ለመናገር ብዙ ብፁዓን አባቶች ሀገረ ስብከቶቻቸውን እንደ ርስታቸው ነው የሚያዩት።
በጣም እንደርስታቸው ነው የሚያዩት። የቤተ ክርስቲያኑን ስልጣን እንደ ርስታቸው ነው የሚመለከቱት። በዛ ሲመጣባቸው ደስ አይላቸውም። ደስ እንደማይላቸውም ደግሞ በተግባር አሳይተውናል። ከዚያ አመለካከት መውጣት ነበረባት ቤተ ክርስቲያን ማለት ነው። ቤተ ክርስቲያን ሁሉ አካባቢ አካባቢዋ ነው። ሁሉም ህዝብ ህዝቧ ነው። ሁሉም ሰው የራሷ ነው። ለሁሉም በእኩልተኝነት የምታስብ እናት ነበረችና ናትም በአስተሳሰብ ደረጃ ናትም በመሰረተ ትምህርት በመሰረተ ሃይማኖት ደረጃ ነገር ግን በተግባር እነዚህ መሪዎች የዚችን ትክክለኛዋን ቤተክርስቲያን ገጽታ በሚያጎድፍና በሚያበላሽ መልኩ የሰጡት ውሳኔ ወይም መግለጫ እጅግ በጣም የሚያሳዝን ነው። ሌላ ተሿሚዎቹ እስከ ዲቁና ያላቸው ስልጣን ተሽሯል። ቀደም እንደገለጽኩላችሁ የሰሩት ስራ የሿሚዎቹም ትክክል ሆኖ ሳለ የተሿሚዎቹም ስራ ትክክል ሆኖ ሳለ ሿሚዎቹም ሆኖ ተሻሚዎቹ በዚህ መልኩ በእነርሱ ላይ ውሳኔ መወሰኑ ያሳዝናል። ዲቁናም ጭምር ነው እንግዲህ የተሻረባቸው። ቀደም ሲል እንኳን ለኦሮሞ ዲያቆን መቻነሰው ይባል ነበረ። አሁን ዲያቆንም ይበዛበታል። ዲያቆንም ራሱ ያስፈልገውም እንደማለት ነው። ዲቁና ከተሻረ ምን እስከ ዲቁና እንኳን ቢያደርጉ ቢያንስ አይ ለሌሎቹ ጳጳሳት ያስፈልጋል ለኦሮሞ ዲያቆን ይበቃዋል ብለን እንደመድም ነበር በተረቱ መሰረት። አሁን ዲያቆንም ራሱ ይበዛበታል፣ ዲያቆንም አያስፈልገውም እንደማለት ያለ ነው። እስከ ዲቁና ድረስ ተሽሯል። ለኦሮሞ ብቻ አይደለም፣ ለኦሮሞ የተባለው በሙሉ ከአማርኛ ቋንቋ ውጪ ያሉትንም ተናጋሪዎች በአብዛኛው የሚመለከት ነው እውነት ለመናገር ማለት ነውና ተረቱ በዚህ ልክ ስላለ ነው ያነሳውት ማለት ነው። ሌላ ተባባሪዎች ሰራተኞች ላይ እርምጃ እንዲወሰድ ሐሳቡን እንኳን መደገፍ አይቻልም ማለት ነው። ይሄ በጣም ሰብአዊ መብትን የሚጋፋ ነው። አንድ ሰራተኛ የኤጲስቆጶሳትን ሹመት ከደገፈ ሰራተኛ ሆኖ መቀጠል አይችልም ማለት ነው። ይሄ ከሰራተኛ መብት ጋር የሚቀርን ነው። ከመሰረታዊ የሰው ልጅ መብት ጋር ሰው የፈለገውን ስራ በፈለገው ቦታ ሰርቶ የመኖር ኳሊፋይ ካደረገ ብቁ ከሆነ ለዛ ስራ ቦታ የሚመጥን ከሆነ ይሄንን ሐሳብ ብቻ በመደገፉ ምክንያት እርምጃ እንዲወሰድበት ጭምር ነው የተወሰነው። እጅግ በጣም የሚያሳዝን ነው። ሌሎችም ድጋፍ እንዳይሰጡ ጥሪ ለማድረግ ተሞክሯል። እንግዲህ ይሄ የሚሳካና የተሳካ አልመሰለኝም። እስካሁን ባለው የኢትዮጵያ ብሔር ብሔረሰቦች በነቂስ ይሄን ሐሳብ እየደገፉት ነው። በሶሻል ሚዲያም እያየን ነው። በተለያዩ ኢመደበኛ በሆኑ መንገዶች ደግሞ የህዝቡንም የልብ ትርታ እያዳመጥን ነው የምንገኘው። ስለዚህ የሌላውን ድጋፍ መከልከል አይችሉም። ምናልባት ሊሞክሩ ይችሉ ይሆናል እንጂ ይሄ ህዝባዊ ነገር ነው። ይሄ ህዝባዊ መሰረት ያለው ነገር ነው። የሆነ ቦታ ላይ ብቻ ተከትሮ ወይም የሆነ መንደር ላይ የሆነ ጎጥ ላይ ብቻ ተከትሮ ያለ ጉዳይ ሳይሆን የሁሉንም የኢትዮጵያ ብሔር ብሔረሰቦች በር የሚያንኳኳ ጉዳይ ስለሆነ በዚህ ጉዳይ ላይ ድጋፍ የሚያገኝ ጥሪ ያቀረቡ አልመሰለኝም። ግን በዚህ ደረጃ ተደፍሮ ሰው ሁሉ የጥፋቶቻቸው ተባባሪ እንዲሆን ሰው ሁሉ አባት ናቸው የሚለውን ብቻ ፈርቶ ስልጣነ ክህነታቸውን ጵጵስናቸውን ብቻ ፈርቶ ከዛ በኋላ በማያሳምነውም ነገር ኃጢአትም ቢሆን አብሯቸው እንዲተባበር ጥሪ ማቅረባቸው በእውነት ተገቢነት ያለው አልነበረም። ከአንድ አባት የምንጠብቀው ነገር በመልካም ነገር ላይ ነበር ለህዝቡ ጥሪ ሊያቀርቡ የሚገባው ማለት ነው። ሌላ የቤተ ክርስቲያኒቱ አካላት የመከላከል ስራን እንዲሰሩ ጭምር ጥሪ ቀርቧል። ይሄ ጦርነት ነው የሚመስለው። በተለይ በቅርብ በተለያዩ ቦታዎች የዚህን የኤጲስቆጶሳትን ሹመት የሚቃወሙ ሊቃነ ጳጳሳት በሚመሯቸው ሀገረ ስብከቶች የተለያዩ የመሳሪያ ክምችቶች ተገኝተዋል። በተለያዩ ቦታዎች ለተለያዩ ወንጀል የተለያዩ ስልጠናዎች እየተደረጉ እንደሆነ ሚዲያዎች በግልጽ ይናገራሉ። አሁን እንግዲህ በእነዚህ የጦር መሳሪያ ተዘጋጅተናል፣ ሁሉ ነገር አለ፣ ትጥቃችን አለ፣ ስለዚህ እርምጃ ውሰዱ እንደማለት ያለ ነው። አባቶች ላይ የተሾሙ ኤጲስቆጶሳት ላይ ወይም ሊቃነ ጳጳሳቱ ላይ ወይም ይሄን ሐሳብ በሚደግፉ ላይ እርምጃ ውሰዱ ብሎ የጦርነት ነጋሪት እንደመጎሰም ያለ ነው እና ይሄን ደግሞ ያው የተወሰኑ አባቶች ተለማምደውታል። ከዚህ በፊትም በነበረው የሀገሪቱ ሁኔታ ሰላምን መስበክ ሲገባቸው በግልጽ የጦርነት ነጋሪት ሲጎስሙ ነበረ። አሁን ደግሞ የኤጲስቆጶሳትን ሹመት በመቃወም ያኔ ያልተሳካላቸው የጦርነት ጥሪ በዚህ አጋጣሚ እንኳን እንዲሳካላቸው በማሰብ ይመስላል የመከላከል ስራ ምንድነው? የመከላከል ስራ ጦር ይዞ የመጣ የለም፣ ነፍጥ ይዞ የመጣ የለም። ሐሳብ ነው የተገለጸው። ምንድነው የመከላከል ስራ? ነገሮች በህግና በህግ አግባብ መሄድ ሲችሉ የመንግስት የህግ አካል በቦታው ሳለ ምንድነው የመከላከል ስራ ማለት ምንድነው? መንግስትስ ምንድነው ሮሉ? ሙሉ በሙሉ እኮ እነዚህ ሰዎች እኮ የመንግስትን ኃላፊነት ሁሉ እኮ ለራሳቸው እኮ ጠቅልለው ተቀብለውታል እኮ። አሁን እኮ መንግስትም እኛ ነን፣ ህግም የምናስከብር እኛ ነን፣ ስልጣኑን በእኛ እጅ ነው ያለው፣ መሳሪያውን በእኛ እጅ ነው ያለው፣ ገንዘቡን በእኛ እጅ ነው ያለው፣ ሀገሪቱን በእኛ እጅ ነው ያለችው የሚል አይነት እኮ ከባድ የሆነ ህልውናችንን እኮ ጥያቄ ውስጥ የሚያስገባ ማስፈራሪያ ነው እኮ። ይሄ እኮ ለቤተ ክርስቲያኒቱ ብቻ አይደለም እኮ ለሀገሪቱ ብሔር ብሔረሰቦችም እኮ ትልቅ ስጋት የሆነ መግለጫ ነው።
ስለዚህ ከዚህም አንፃር እጅግ በጣም የሚያሳዝንና ተቀባይነት የሌለው አይነት ውሳኔ ነው። ሌላ ስምን አርማን እና የመሳሰሉትን እንዳይጠቀሙ እነዚህ ብፁዓን አባቶች እንዳይጠቀሙ ተከልክሏል። እኔ ከሁሉ የገረመኝ አርማው ነው። ብዙ ጊዜ ስንከራከር ነበረ። በሕገ ቤተ ክርስቲያን ላይ የተጠቀሰው አርማ መደቡ ነጭ ነው፣ አረንጓዴ ቢጫ ቀይ አይደለም፣ ከየት አመጣችሁት? ሕገ ቤተ ክርስቲያኑ ራሱ አልተሻሻለም እኮ፣ ካልተሻሻለ ይሄን ሕግ ነው ተግባራዊ ማድረግ ያለብን ብለን ስንከራከር ነበረ። እና ሁሉ ሰው ጆሮ ዳባ ልበስ ብሎ አርማው አረንጓዴ ቢጫ ቀይ የሆነ የቤተ ክርስቲያን አርማ ሲጠቀም ነበረ። አሁን ለየትኛው አርማ ይሆን የሚከራከሩት? የትኛውን ነው ማለት ግራ አጋባን። በአንድ በኩል በሕገ ቤተ ክርስቲያኑ ላይ የተደነገገው አርማ አለ መደቡ ነጭ የሆነ፣ በሌላ በኩል ደግሞ በተግባር የሲኖዶሱ አባላትም ጭምር አባቶችም ጭምር እየተጠቀሙት ያለ መደቡ አረንጓዴ ቢጫ ቀይ የሆነ አርማ አለ። የትኛው ላይ ነው ክልከላ ማድረግ የሚችሉት? አረንጓዴ ቢጫ ቀይ ላይ በዚህ ልክ ክልከላ ማድረግ ይቻላል ወይ? የተለያዩ አካላት አረንጓዴ ቢጫ ቀይን ክሌም የሚያደርጉበት የየራሳቸው ፖለቲካዊ ምክንያት አላቸው። ስለዚህ ይሄንን አርማ ወይም ቀለም መጠቀም አትችልም ተብሎ መከልከል ይቻላል ወይ? እና እኔ እንደውም እነዚህ አባቶች በኢትዮጵያውያን ምለው የሚሳሉ እንደመሆናቸው መጠን ሊያበረታቱ ይገባ የነበረው አረንጓዴ ቢጫ ቀይን ባካችሁ ያዙልን ብለው ነበር ሊለምኑን የሚገባው እና እንጂ በኢትዮጵያዊነት እምላለው ሳላለው ብሎ የሚያስብ በእነሱ እሳቤ መሰረት ደግሞ አረንጓዴ ቢጫ ቀይ ብቸኛው የኢትዮጵያዊነት መለያ ነበረ። ስለዚህ በእነሱ እሳቤ ኢትዮጵያውያን እነሱ ብቻ ናቸው፣ ሌሎቹ አይደሉም ማለት ነው፣ አይመለከታቸውም ማለት ነው። ይሄ በቤተ ክርስቲያን አባቶች ሲታሰብ እና ሲወሰን በጣም ያሳዝናል። ፖለቲከኛ በዚህ ልክ ቢያስብ እንግዲህ ያ የራሱ ቪው ነው፣ ወንጀል እስካልፈጸመ ድረስ ብለን ልናልፎ እንችል ይሆናል። የቤተ ክርስቲያን አባቶች ግን በዚህ መልኩ ህዝቡን የሚከፋፍል አንድነቱን የሚጎዳ የበታችነት ስሜት እንዲሰማው፣ የመለየት የመነጠል የመገንጠል ስሜት እንዲሰማው፣ ሀገራዊ ስሜት እንዳይሰማው የሚያደርግ አይነት መግለጫ መስጠት እጅግ በጣም የቤተ ክርስቲያን አንድነት ጠብቀናል ብለው በሚመጻደቁ አባቶች ሲገለጽ ደግሞ በጣም ያሳዝናል። ስለዚህ ስምን በተመለከተ ኦርቶዶክሳዊነት ዓለም አቀፋዊ ስም ነው ማለት ኢትዮጵያ ላይ ብቻ ያለ አይደለም፣ ዓለም አቀፋዊ ስም ነው። እምነቱን ለሚከተሉ ሰዎች የተሰጠ የወል ስም ነው። ያንን ስም እንዳንጠቀም ምንም የሚከለክለን የለም። እኛ እኮ ከኢትዮጵያ ውጭ አይደለንም እኮ። ለእኛ እኮ ኢትዮጵያዊነትን እኮ የሆኑ አካላት ሊሰጡንም ሊነሱንም አይችሉም እኮ። ስለዚህ እኛ አሁን ያልን ያለነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁሉም ብሔር ብሔረሰብ ያማከለ ሹመት ተከናውኗል ነው ያልን ያለነው። ስለዚህ ከዚህ አንጻር ስሙንማ በተሻለ መልኩ መጠቀም ያለብን እኛ ነን። ቀድሞ የነበረው ሲኖዶስ የኢትዮጵያ ቢባልም የኢትዮጵያ አልነበረም። የተወሰኑ ጎጦችና የተወሰኑ መንደር ሰዎች ብቻ የተሰበሰቡበት ነው። ስለዚህ በዛ ጎጥና መንደር ኢትዮጵያዊነትን መበየን ማለት ኢትዮጵያዊነትን ማጥበብ ነው፣ ማሳነስ ነው። ስለዚህ አሁን ያለው ደግሞ ሹመት ይሄንን አስፍቶ ሁሉንም ብሔር ብሔረሰብ አማክሎ የሁሉንም ቋንቋ ተናጋሪዎች ታሳቢ ያደረገ ሹመት ስለሆነ በተሻለ መልኩ ኢትዮጵያ የሚለውን ስም ለመጠቀም የሞራል ብቃት ሊኖረው የሚችለው ቡድን ወይም ስብስብ ወይም ጳጳሳት ወይም ኤጲስቆጶሳት አሁን የተሾሙና ሹመቱን ያከናወኑ አካላት ናቸው ማለት ይቻላል። ሌላ ዝርዝር ጥናትና የመፍትሄ ሐሳብ እንዲቀርብ የሚልም ተነስቷል። እንዴ ውሳኔው ኦልሬዲ ተወስኗል። በዚህ ችግር ላይ ነው ዝርዝር ጥናት እንዲቀርብ እየተባለ ያለው። አሁን በተደረገው ሹመት ነው እንዴ? ውሳኔው እኮ ኦልሬዲ ተላልፏል እኮ። ምንድነው የሚጠናው? ምንድነው የመፍትሄ ሐሳቡ? ውሳኔው ከተወሰነ በኋላ ይሄ የሚያስረዳው ሲኖዶሱ በሙሉ ልቡ ለመወሰን አልፈለገም። የተወሰኑ አካላት ግፊት አለበት። የተወሰኑ አካላት ገፋፍተውት ያለ ፍላጎቱ የተደረገ አይነት ውሳኔ ነው ማለት እንችላለን። ቀድመን በተናገርነው መሰረት የተለያዩ አካላት ግፊት፣ የተለያዩ ማህበራት፣ የተለያዩ ግለሰቦች ግፊት ያለበት አይነት ውሳኔ እንደሆነ ይሄ በግልጽ የሚያሳይ ነው። ሌላኛው እንግዲህ ውሳኔውን ከጠቅላይ ሚኒስቴሩ ጀምሮ እስከ ታች ድረስ ማሳወቅ፣ እስከ ታች ባሉ የመንግስት አካላት ዘንድ ማሳወቅ የሚለው እኔ ብሆን የማፍርበት ውሳኔ ስለሆነ ከጠቅላይ ሚኒስቴሩ ጀምሮ እስከ ታች ላሉ የመንግስት አካላት ይህንን ውሳኔ ማሳወቅ አለባቸው ብዬ አላስብ። እኔ በቦታው ብኖር ኖሮ አረባካችሁ አያዋጣንም፣ ይሄ ያሳፍራል፣ እንዴት አድርገን ነው የጠቅላይ ሚኒስትሩ ቴብል ላይ ይሄንን የምናስቀምጠው? እንዴት አድርገን ነው ታች ያሉ የመንግስት አካላት መዋቅር ዘንድ እንዲህ የሚያሳፍር ውሳኔ
አንፈልጋችሁም ብለን የኢትዮጵያን ህዝብ ብሔር ብሔረሰቦችን አንፈልጋችሁም ብለን በቋንቋቸውና በማንነታቸው ምክንያት ተጠይፈን በእነሱ ዘንድ የተሾሙትን ጳጳሳት እንደ ጥፋተኞች ተመልክተን እንዴት አድርገን ነው ይሄን ውሳኔ ኮርተንበት መልሰን ደግሞ ከብሔር ብሔረሰቦች ለተዋቀረው የመንግስት አስተዳደር ከጠቅላይ ሚኒስቴሩ ጀምሮ እስከ ታች የመንግስት አካላት የምናቀርበው የሚለው ነገር ሳስበው በጣም ያስጨንቀኛልና እኔ በሆን በዚህ ደረጃ ይታወቅ ብዬ ውሳኔውን አላሳውቅም ይሄ እንግዲህ ያካይድ ስተትም ሊሆን ይችላል ሌላ ለምእመናን ግንዛቤ ያስጨብጠው የንቅናቄ መድረክ መፍጠር ነው ይሄ የንቅናቄ መድረክ ማለት ለሌላ አመጽ ለማነሳሳት አንዳንድ አባቶች ያያሰቡ ስለሆነ የተሰጠው ውሳኔ ነው ይሄን በተግባርም አይተናል አሁንም በቅርብም ከኤጲስቆጶሳቱ ሲመት በኋላ በተለያዩ ከተሞች ለምሳሌ በቅርብ በቢሾፍቱ ደወል ተደውሎ ህዝቡ ሁሉ እንዲሰበሰብ ተደርጎ ነበር ህዝቡ ሁሉ ተሰብስቦ ችግር ላይ ነን እንደዚህ አይነት ሰቆቃ ውስጥ ነን እንዲህ አይነት ስቃይ ላይ ነን የሚል ጥሪ ተደርጎላቸው ነበርና የለየለት ጦርነት ውስጥ እንዲገባ የሚፈልጉ አካላት አሉ በነገራችን ላይ በውሳኔው ላይ ደም መፋሰስ ምናምን የሚልም ነገር አለው እኮ በሚገርም ሁኔታ ማለት ነው ደም መፋሰስ ምን እንዳመጣው አላቅም እኔ መጫረስን ምን እንዳመጣው አላቅም እኔ የሰላም ስብከት የምትሰብክ ቤተክርስቲያን መብቷንም ማስከበር ያለባት በሰላማዊ መንገድ ነው መናገርም ያለባት በሰላማዊ መንገድ ነው በፍቅር ነው ማሸነፍ ያለባት እንጂ በጦር ኃይል አይደለም እንዴ ማንንም ቢሆን በጦር ኃይል መብቱን እንዲያስከብር አልተፈቀደለትም በቤተክርስቲያን ማለት ነው እነዚህ ሰዎች ግን ጦርነትን ይሰብኩናል ጌታችን ኢየሱስ ክርስቶስ ማልኮስ የሚባለውን ሰውዬ ጴጥሮስ ጌታ ተይዞ የማልኮስን ጆሮ ሲቆርጥ ሰይፍ የሚያነሱት በሰይፍ ይጠፋሉ ሰይፍ አታንሳ ብሎ ነው የገሰጸው ወዲያውኑ የማልኮስን ጆሮ ፈወሰለት ይሄ የሚያሳየው የቤተክርስቲያን ተልኮ ከዳር የሚደርሰው የሆነ መድረክ ላይ ቆሞ ወደ ምረት ላይ ቆሞ ወይም ደግሞ መግለጫ አውጥቶ ጦርነት በማወጅ ሳይሆን ሰላማዊ በሆነ መንገድ በሰከነ መንገድ ነው ግን ከዚህ ወጥቶ ለምእመናን ግንዛቤ አስጨብጦ ምእመናንን ደግሞ የችግሮቻቸው ሰለባ ለማድረግ ይሄ ጉዳዩን ያልተገነዘበ የድሃ ልጅ በማይመለከተው ነገር ተገቢ ባልሆነ ነገር ውስጥ በስሜት ገብቶ እንዲጎዳ ለማድረግ ማሰብ ይሄ ኃላፊነት የጎደለው ውሳኔ ነው እውነት ለመናገር ማለት ነው ሌላ ማናቸውንም ግንኙነት ከአኃት አብያተ ክርስቲያናት ጋር እንዳያደርጉ የሚል ነገርም ተወስኗል እኔ ከአኃት አብያተ ክርስቲያናት አንፃር ይገረመኝ ከግብጽ አንፃር የተነሱ ነገሮች ናቸው እኔ በብዙ የቤተ ክርስቲያን አባቶች ግብጽ እንደ ጠላት ስትፈረጅ ይሰማለሁ የራሳችን መንበር እንዳይኖረን አድርጋለች በፍትሐ ነገሥቱ ውስጥ ኢትዮጵያውያን ከራሳቸው ጳጳሳት ሊኖራቸው አይገባም የሚለውን ስርዋጽ ያስገባች ናት እንዲህ አድርጋናለች ተብላ ስትከሰስ ነው ማቆም እውነት ለመናገር ደግሞ በዛጉዌ ዳይናስቲ ዘመንም ደግሞ የዛጉዌ ዳይናስቲ የመጨረሻው ንጉስ የአካባቢውን ቋንቋ የሚናገሩ ጳጳሳትን ሹሙልን እነዚህን ጳጳሳት ካልሾማችሁልን አባይን እንገድባለን ብሎ ሁሉ ሲያስፈራራቸው ነበር በታሪክ ማለት ነው አሁን ግን ኢትዮጵያውያን የኢትዮጵያ ቤተክርስቲያን ልጆች ከቤተክርስቲያኒቱ የተሾሙ ሊቃነ ጳጳሳትና ኤጲስቆጶሳት የሲኖዶሱ ጠላት ሆነው ባህር ማዶ ያሉ ግብፃውያን ደግሞ የሲኖዶሱ ወዳጅ የሚሆኑበት አግባብ በጣም ይገርማል ከጎናቸው ያለውን ወንድማቸውን ሳይወዱ ግብፃውያን ወንድሞቻቸውን እንወዳለን ማለት ይሄ ዘበት ነው የማይመስል መመጻደቅም ነው የማይመስል ነገር ነውና የፈሪሳዊ አይነት አነጋገር ነው እና እንደውም ምን አስታወሰኝ የዚህ ንጉስ የሀገሪቱን ቋንቋ የሚችሉ ጳጳሳት ይሾሙልን ብሎ ያቀረበው ጥያቄ ይሄ ጥያቄ እስከ ዛሬም ድረስ አለ ድሮ ግብጽ ኢትዮጵያ ላይ ያደረገች የተባለውን ነገር አሁን ደግሞ በሲኖዶሱ ውስጥ ከአንድ ጎጥ የተሰበሰቡ ሰዎች በኢትዮጵያ ብሔር ብሔረሰቦች ላይ ያከናወኑ ነው በህዝቡ ላይ አሁን ይሄን ያከናወኑ ነው ጳጳሳት እንዳይሾሙ ያደረጉ ነው መምህራን እንዳይወጡ ያደረጉ ነው አገልጋዮች እንዳይወጡ ያደረጉ ነው አዲስ አበባ ላይ ወደ 255 ደብሮች አሉ ወይም ገዳማትም ብቻ አብያተ ክርስቲያናት አሉ ከነዚህ አብያተ ክርስቲያናት ውስጥ በሚገርማችሁ ሁኔታ የቤተ ክርስቲያን አስተዳደር ስንት መሰላችሁ 2 ኦሮሞና 1 ጉራጌ ብቻ ነው ከዛው ውጪ ያለው የአንድ ጎጥ ሰዎች ብቻ ናቸው ይሄ ከአዲስ አበባ ዳታ ተነስተን የምንረዳው ነገር ነው ምን ለማለት ፈልጌ ነው ማናቸውንም ግንኙነት አታድርጉ ከአኃት አብያተ ክርስቲያናት ጋር ከማለታቸው በፊት በእኛ ዘንድ የተፈጠረው ችግር ምንድነው ብሎ ማየት ይቀል ነበር እኛን መውደድ ይቀድም ነበር እነዚህን ኤጲስቆጶሳት መውደድ ይቀድም ነበር እነዚህ ሊቃነ ጳጳሳት ጋር ሰላማዊ ግንኙነት መፍጠር ይቀድም ነበር የህዝቡን ጥያቄ መፍታት ይቀድም ነበርና እንደ አጠቃላይ እንግዲህ ድርጊቱ እንዴት ነው የታሰበው እንደ መፈንቅለ ሲኖዶስ ነው የታሰበው ራሳቸውን እንደ መንግስት አይተዋል ማለት ነው መፈንቅለ መንግስት ከሚለው ቃል ድራይቭ ተደርጎ የመጣ ቃል ነው ስለዚህ እነዚህ አካላት ራሳቸው እንደ ነገስታት ተመልክቷል
እነዚህ አካላት በግልጽ ከዚህ ቀደምም የነገስታቱን ስም በማንሳትና በማወደስ ያ ዘመን እንዲመጣ የሚናፍቁ ሰዎች እንደሆኑ በተለያዩ ንግግሮቻቸው ማስተዋል ይቻላል። በሚገርም ሁኔታ አሁን በጣም ብዙ ነገሮችን ለቤተ ክርስቲያን እየከፈለ ካለው የብሔር ብሔረሰብ አማኝ ይልቅ የሚታያቸው የፖለቲካ ርዕዮታቸው ስለሆነ እነሱ ይሄንን መፈንቅለ ሲኖዶስ የሚል ስያሜ ብለው ቢሰይሙት ምንም ቅር አይላቸውም። አንደኛ መፈንቅለ ሲኖዶስ የሚባል ኮንሰፕቱ ጽንሰ ሐሳቡ አለ ወይ የሚለው ነገር ማየት ያስፈልጋል። ሁለተኛ ካለም እውነት ያ ነው ወይ? መፈንቅለ ሲኖዶስ አይደለም የተደረገው የሁሉን ቋንቋ የሚናገሩ ኤጲስቆጶሳት ተሾሙ። ለዚህ የቤተ ክርስቲያን እጆች በማይደርስባቸው ቦታዎች ላይ ቤተ ክርስቲያን እንድትደርስ ለሁሉም ተደራሽ የሆነ አገልግሎት እንዲሰጥ ሁኔታው የተመቻቹ ነው ማለት የሚቻለው። ሌላ ውሳኔው በተለይ ይሄ ሲመቱ የኤጲስቆጶሳቱ ሲመት የቅድስት ቤተ ክርስቲያንን አስተዋጽኦ የዘነጋ ነው። በተለይ ለአንድነት የከፈለችውን ዋጋ የሚሉ አሉ። እውነት ለመናገር እኔ ቅድስት ቤተ ክርስቲያን በባህሪዋም አንዲት ስለሆነች የሰው ልጆችን አንድነት የምትናፍቅ ናት። በመሰረተ ሐሳብ ደረጃ ባስተምህሮ ደረጃ ቤተ ክርስቲያን በዚህ ረገድ ብትገለጽ አንዳችም እንከን የለውም። የቤተ ክርስቲያን መሪዎች ግን በተለይ አሁን ያሉና ይሄን ውሳኔ እየወሰኑ ያሉ የቤተ ክርስቲያን መሪዎች ለሀገር አንድነት ዋጋ ከፍለናል ቢሉ ይሄም በጣም ያስቃል። ምናልባት መግለጫ ላይ ስላለሁኝ ነው እንጂ ድምጼን ከፍ አድርጌ ያልሳኩት በጣም የሚያስቅ። እንዴት ነው ለሀገር አንድነት ዋጋ ከፍለናል የሚሉት? የአንድ ጎጥ ሰዎችን ብቻ ሰብስበው የአንድ ቋንቋ ተናጋሪዎችን ብቻ ሰብስበው እንዴት ነው የክርስቶስን መስቀል በመስበክ ፈንታ የሆነን ቀለም ካላየን በቤተ ክርስቲያን ውስጥ ሞተን እንገኛለን እያሉ ህዝብ ለህዝብ እያጫረሱ እያናቆሩ ጦርነትን እየባረኩ የጦርነት ነጋሪት እየጎሰሙ ለሀገር አንድነት ዋጋ ከፍለናል? በጣም የሚገርም ነው። በምን መልኩ የቤተ ክርስቲያን አባቶች ከዚህ በፊት የብሔር ብሔረሰቦችን ቋንቋ እኮ መናገር ቢችሉ ኖሮ እኮ ኢትዮጵያን አንድ ማድረግ እኮ በጣም ቀላል ነበር እኮ። የቤተ ክርስቲያን አባቶች እኮ ከሁሉ ባህል ጋር ቢዋሃዱና ሐዋርያዊ ተልእኮ ሁሉም ጋር ቢደርስ ኖሮ እኮ ኢትዮጵያን አንድ ማድረግ እኮ ቀላል ነበር። የቤተ ክርስቲያን አባቶች እኮ ለረጅም ዘመን አንድ ቋንቋ ብቻ መናገራቸው ነው እንደውም ኢትዮጵያ አሁን ላለችበት ችግር እንድትዳረግ ያደረገው። አሁን ያለው ልዩነት ምንጩ የቤተ ክርስቲያን አባቶች ግትር አቋም ነው። በጣም ግትር አቋም፣ ለህዝቡ ያላቸው ንቀት። በመጽሐፍቶች ላይ እኮ ማየት ይቻላል። ጋላ ሻንቅላ ተብሎ የሰየመውን ስያሜ እንኳን እኮ ማስተካከል ያልቻሉ አባቶች ለህዝብ አንድነት ዋጋ ከፍለናል። በጣም ያስቃል። በመጽሐፍቶቻቸው ላይ በተለያዩ መንገድ የህዝብ ክብርን እያብጠለጠሉ ያናናቁ የገለጹ ሰዎች ይሄ እንኳን እንዲስተካከል አንድ ስብሰባ ያልተቀመጡ አንድ አጀንዳ ያልቀረጹ ሰዎች ለህዝብ አንድነት ዋጋ ከፍለናል። ይሄ በፍጹም የማይመስል ቤተ ክርስቲያን ግን እውነት ነው የህዝብን አንድነት ትፈልጋለች። አስተምሯም ስለ አንድነት ነው፣ ስለ ሁሉም አንድነት። አንድነቱ ግን አሁን በአንድ ጎጥ ላይ ያሉ አባቶች እንደሚሉት በአንድ ቋንቋ ላይ የተመሰረተ አይደለም፣ በአንድ ባህል የተመሰረተ አይደለም። ያ አንድነት ኢምፓየርን የመመለስ ቅዠትም አይደለም። ያ አንድነት ሰለሞናዊ ስርወ መንግስትን የመመለስ ቅዠትም አይደለም። ያ አንድነት ከተሞቻችንን ወደ ናዝሬትና ደብረ ዘይት የመቀየርም ቅዠት አይደለም። ያ አንድነት በዶክትሪን በዶግማ በመሰረተ እምነት በአስተምህሮ በአስተሳሰብ ላይ የተመሰረተ በመንፈሳዊነት ላይ የተመሰረተ አንድነት ብቻ ነው። ስለዚህ ይሄን አንድነት እውን አላደረጉም አባቶች። የምንም ጥያቄ የለውም። እንደውም ለብዙዎቻችን መጫረስ በጣም ብዙ አባቶች ምክንያት ሆኗል። በጣም ብዙ አባቶች ባህሎቻችንን እየናቁ የኢሬቻን ስነ ስርዓት እያጣጣሉ ዋቀ ጉራቻን ሰይጣን ነው እያሉ ፈይሳ አዱኛን የበላይ አባት ነው ወይ ብለው እያሉ በተለያዩ መንገዶች እኛ ለእግዚአብሔር በምንሰጠው ህዝቡ እንኳን ለእግዚአብሔር በሚሰጠው ስያሜ እየተሳለቁ እያጣጣሉ ያሉ ለጋላ ዲያቆን መቻነሰው እያሉ እንዲህ ነው አንድነት? እንዴት ነው አንድነት? አንድነት እኮ የህዝቡ ማንነት ተደምጦ ባህሉ ተደምጦ ቋንቋው ተደምጦ ከህዝቡ ጋር ያለንን መስተጋብር በትክክል ማረጋግጠን ነበር መሆን የነበረበትና ይሄን ክዷል ይላሉ። ምን ይክዳል? የለም እንጂ የለም። ለአንድነት አባቶች በተለይ አሁን ደግሞ ይሄን ውሳኔ የወሰኑ አባቶች የከፈሉት ዋጋ የለም። ሌላ ለፍትህ ለህዝብ ትስስር የሚሉ ነገሮች አሉ። ብዙ ይፍታዊ ነገሮች በነገራችን ላይ በቤተ ክህነት ይከናወናሉ። ብዙ ቤተ ክህነት ሰራተኞች በፍርድ ቤትም ተከራክረው ጉዳዮቻቸው ሊፈቱ ያልቻሉ በጣም ብዙ ጉዳዮች አሉ። በቀላሉ የሌበር ኬዝን ማየት ይቻላል። የአሰሪና ሰራተኛ ጉዳይ ላይ አሁን ቤተ ክህነት ላይ ያለው እሮሮ አይደለም። ሰራተኛ ሆኖ ለመቀጠር በብዙ መቶ ሺዎች የሚቆጠሩ እጅ መንሻን ይዞ ለቤተ ክህነት አስተዳዳሪዎች መሄድ የግድ ነው። እንደ ቤተ ክህነት ኢፍታዊነት ያለበት ቤት አለ እንዴ?
እንደ ቤተ ክህነት መብት የሚገፈፍበት ቤት አለ እንዴ? እንደ ቤተ ክህነት አምባገነንነት ያለበት ቤት አለ እንዴ? በማን ምክንያት? በአስተምሮ ምክንያት አይደለም፣ በመጽሐፍ ቅዱሱ ምክንያት አይደለም። በእነዚህ አሁን በምላችሁ ግትር አባቶች፣ ቤተ መቅደሱ የንግድ ማዕከል እንዲሆኑ በሚፈልጉ አባቶች፣ ቤተ ክርስቲያኑ የፖለቲካ አገልግሎት ማዕከል ብቻ እንዲሆን በሚፈልጉ አካላት በጣም ብዙ ኢፍትሃዊ ድርጊቶች በህዝብም ላይ በግለሰቦችም ላይ በአባቶችም ላይ ሲደረጉ በተጨባጭ እያየን ነው። ይሄ ፀሐይ የሞቀው ነው። እኛ ማስረጃ ማቅረብ አይገባንም። ምናልባት ሰው ቤተ እምነቱን ስለሚያከብር አይ ነቃፊ አልሆንም ብሎ ካላለፈ በስተቀር ነገር ግን አሁን ደግሞ እኛን ከማውገዝ ባሻገር ኤጲስቆጶሳቱንና ሊቃነ ጳጳሳቱን ከማውገዝ ባሻገር ከዚህም ዘለው ደግሞ አይ ለሀገር አንድነት እኛ አባቶች የከፈለው ዋጋ ተረስቷል ቢሉ የትኛውን እስኪ በማስረጃ ሞግቱን ብሎ መከራከር የግድ ስለሆነ ነውና ለፍትህም ሆነ ለአንድነት ለህዝብ ትስስር ብዙ ሊሰሩ ሲገባቸው ብዙ አልሰሩም ማለት ይቻላል። ሌላ ሐዋርያዊ ተልእኮን ማሳካት ሲገባቸው እነዚህ ሊቃነ ጳጳሳት ማለት ነው ሐዋርያዊ ተልእኮን ማሳካት ሲገባቸው መሰረተ እምነትን ሃይማኖታዊ ቀኖናና የአስተዳደር ስርዓትን ጥሰዋል የሚል ነው። ይሄ ድርጊት ሐዋርያዊ ተልእኮን የማያሳካ ሳይሆን የሚያሳካ ነው ተባብለናል፣ አስቀድመን በተናገርነው መሰረት ማለት ነው። እንደውም እኮ ሐዋርያዊነት 3 ኮምፖነንቶች በውስጡ ያሉ ናቸው። አንደኛ ስልጣነ ክህነት በሐዋርያዊነት ውስጥ አለ። ሁለተኛ የአባቶችን አስተምሮ የሐዋርያትን መሰረት ይዞ መቀጠል ዶክትሪኑን ይዞ መቀጠል ነው። ሶስተኛው በብዙ ቋንቋ መናገር የሐዋርያትን መንፈስ ይዞ መሄድ ነው። እኛ አሁን ዶክትሪኑን እንሻረው አላለም፣ የአባቶቻችንን የሐዋርያትን እምነት እንከተላለን ነው እያልን ያለ ነው። ስለዚህ ሐዋርያዊ ተልእኮን ከዳር ከማድረስ አንጻር ትክክለኛውን ነገር ፈጽመናል ማለት ነው። ከሐዋርያዊ መንፈስ ወይም ደግሞ በቋንቋ ሁሉን ሰዎች ከመድረስ አንጻር እንዲያውም በዛ ምክንያት ነው ኤጲስቆጶሳቱ የተሾሙት። ይሄም በሐዋርያዊነት ውስጥ የምናየው ነገር ነው። ሶስተኛው ከስልጣነ ክህነት አንጻር ነው። ስልጣነ ክህነቱ ለሁሉም ተደራሽ መሆን አለበት። ልክ እንደ ብሉይ ኪዳን ዘመን ለአሮን ወገን ብቻ ነው ክህነቱ መድረስ ያለበት ማለት አንችልም። አሁን እግዚአብሔር ከመረጠው ከየትኛውም ብሔር፣ ከየትኛውም ቋንቋ፣ ከየትኛውም አካባቢ ይምጣ ስልጣነ ክህነቱ ይገባዋል። ኤጲስቆጶስነቱም በተመሳሳይ መልኩ ይገባዋልና ሐዋርያዊ ተልእኮን መፈጸም የሚቻለው እንዲያውም በዚህ መንገድ ነው ለማለት ፈልጌ ነው። ሌላ ውስጥ የኤጲስቆጶሳቱ ሹመት ቤተክርስቲያን ከፖለቲካ የጸዳች መንፈሳዊ ተቋምነቷን የዘነጋ ነው ይላል። ያስታወሰ ነው፣ የዘነጋ አይደለም። መንፈሳዊ ተቋም መሆኗን ያስታወሰ ነው እንጂ ከፖለቲካ የጸዳች የሚለው ከውሳኔው በላይ ከዚህ ሲኖዶስ ውሳኔ በላይ ከፖለቲካ የቤተ ክርስቲያን አባቶች ውሳኔውን የወሰኑ አካላት አለመጽዳታቸውን የሚያረጋግጥልን ነገር የለም። ስለዚህ ከዚህ አንጻር የተሰጡ ውሳኔዎች ተገቢነት የሌላቸው በየትኛውም የወንጌል አስተምሮ በየትኛውም የመጽሐፍ ቅዱሳዊ እይታ በየትኛውም የቤተ ክርስቲያኒቱ ቀኖናና የሥርዓት መጽሐፍ ዘንድ ድጋፍ የሌለው ታሪካዊ የሆነ ስህተት ቤተ ክርስቲያኒቷን ለማፍረስ የቋመጡ አካላት እጅ ገብቶበት የተደረገ ሴራ ነው የሚል እምነት አለን። በእርግጠኝነት ደግሞ እግዚአብሔር ከዚህም ፈተና ከዚህም ውጣ ውረድ አውጥቶን ቤተ ክርስቲያኒቱ በሁሉም ቋንቋ የሚናገሩትን አባቶች ይዛ ወደፊት በመራመድ በሁሉም ዘንድ ወንጌል ተደራሽ የሚሆንበት እድል እንደሚመጣ በጥብቅ አምናለሁ። እግዚአብሔር አምላካችን አገልግሎታችንን ይባርክልን።